ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የሀገሬ ልጆች የመዝገብ ሚዲያ የዩቲዩብ ቻናል ተከታታዮች እንደምን እስከ ሰዓት ደረሳችሁ። እንኳን ደህና መጣችሁ። ስለመጣችሁ እጅግ ከልብ አመሰግናለሁ። ክበሩልኝ። በዛሬ መሰናዶ ደግሞ ሙሉ ፊቱ በፀጉር ስለተሸፈነ አንድ ወጣት መረጃ የማጋራችሁ ይሆናል። ቪዲዮውን እስከ መጨረሻ በመከታተል ላይክ፣ ሼር በማድረግ አዳዲሶች ሰብስክራይብ በማድረግ እና ሀሳብ አስተያየታችሁን ኮመንት መስጫ ቦታ ላይ በማጋራት አብሮነታችሁን በጽናት እንድታሳዩ በአክብሮት ጠይቃለሁ። ወደ መሰናዶ ይዣችሁ አልፋለሁ። እስከ መጨረሻው ቪዲዮውን ተከታተሉ። መልካም ቆይታን ተመኘሁላችሁ። ሙሉ ፊቱ በፀጉር የተሸፈነው ወጣት ላሊት ፖቲዳር ይባላል። የ18 ዓመት ዕድሜ ያለው ህንዳዊ ሲሆን ወጣቱ 95 በመቶ የሚሆነው ፊቱ በፀጉር በመሸፈኑ የዓለማችን ፀጉራሙ ፊት ባለቤት አስብሎታል። ሙሉ ፊቱ በፀጉር የተሸፈነው ወጣቱ ላሊት ፖቲዳር ከመካከለኛው ዘመን ጀምሮ በዓለም ዙሪያ ከተመዘገቡት 50 መሰል ክስተቶች መካከል አንዱ እንደሆነ ይነገራል። ይህ ክስተት ደግሞ ከቢሊዮን ውስጥ አንዴ የሚያጋጥም እንደሆነም ነው የሚነገረው። ሙሉ ፊቱ በፀጉር የተሸፈነውን ወጣት ላሊት ፖቲዳርን ብዙ ሰዎች ሲያገኙት በድንጋጤ አፈጠው እንደሚመለከቱት፣ አንዳንዶች ደግሞ አጸያፊ አስተያየቶችን እንደሚሰጡት በማዘን ይናገራል። ላሊት ፖቲዳር የትምህርት ቤት ህይወቱን ሲገልጽ አንዳንድ ተማሪዎች ይፈሩኝ ነበር፣ ነገር ግን እኔን ማወቅ ሲጀምሩና ሲያወሩኝ ከነሱ የተለየሁ እንዳልሆንኩ ተረዱኝ። እናም ይህን የተለየ ነገር በውጫዊ አካሌ ላይ ነው፣ ከውስጤ ግን የተለየሁ አይደለሁም ሲል ይገልጽላቸዋል። የዓለምን ትኩረት የሳበው ላሊት ፖቲዳር በዩቲዩብ ቻናሉ የዕለት ተዕለት ህይወቱን ለሌሎች ሰዎች ያጋራል። የዓለም ትኩረትን የሳበው ላሊት ፖቲዳር ባልተለመደ ሁኔታ ፊቱ ፀጉራማ በመሆኑ የዓለምን ሪከርድ ሊይዝ ችሏል። ይህ ህንዳዊ ወጣት ዌርወልፍ ሲንድሮም ተብሎ በሚጠራ በሽታ የፊቱ ገጽ 95% በፀጉር የተሸፈነ እንደሆነ ነው እየተገለጸ ያለው። የፀጉር እድገትን የሚያስከትለው ሃይፐርትሮክሲስ በሌላ ስሙ ዌርወልፍ ሲንድሮም ተብሎ የሚጠራው ያልተለመደ በሽታ በዓለማችን ላይ እምብዛም የማይከሰት ሲሆን ላሊት ፖቲዳርን ልዩ ሰው የሚል ስያሜ እንዲሰጠው አድርጎታል ነው የሚለው መረጃው። የላሊት ሁኔታ በዘረመል መዛባት ከመወለድ በፊት በዘር የሚተላለፍ ወይም ከተወለደ ከጊዜ በኋላ በመድኃኒትና በሌሎች የጤና ሁኔታዎች አካባቢያዊ ሁኔታ ሊከሰት የሚችል እንደሆነ የጤና ባለሙያዎች ይናገራሉ። በባህላዊ አጠራር ዌርወልፍ ሲንድሮም ማለት ራሱን ወደ ተኩላነት የቀየረ እንደማለት ነው። የፊቱ በፀጉር መሸፈን የተነሳ ስያሜውን ማህበረሰቡ የሰየመው እንጂ ሰው ወደ ተኩላ ራሱን የቀየረ ማለት ግን አይደለም ይላል የመረጃ ምንጭ። እንግዲህ የተወደዳችሁ የተከበራችሁ የሀገሬ ልጆች የመዝገብ ሚዲያ ዩቲዩብ ቻናል ተከታታዮች ከመረጃው እንደተረዳ ነው ላሊት ፖቲዳር ህንዳዊ ወጣት ሲሆን 95 በመቶ ፊቱ በፀጉር የተሸፈነ እንደሆነ የሚገልጽ መረጃ ነው። እንግዲህ ላሊትን ብዙ ተማሪዎች በትምህርት ቤት ይፈሩት እንደነበር፣ ይሸሹት እንደነበር ራሱ ገልጿል። አንዳንዶች ደግሞ አጸያፊ አስተያየት እንደሚሰጡት ተናግረዋል ማለት ነው። ነገር ግን እንግዲህ አንዳንድ ጊዜ አካላዊ ለውጦች ከተወለድን በኋላ ይመጣሉ። አንዳንድ ጊዜ ደግሞ አብረውን የሚወለዱ አካላዊ ልዩ የሚያደርጉን አካላዊ ገጾች ሊኖሩ ይችላሉ ማለት ነው። እንግዲህ ከዚህ መረጃ እንደተረዳ ነው የሰው ልጅ ራሱን መፍጠር እንደማይችል፣ የራሱን ቅርጽ፣ የራሱን መልክ፣ የራሱን ውበት ሊፈጥር እንደማይችል ነው ከላሊት ፖቲዳር የተረዳ ነው ማለት ነው። እርሱ በራሱ ያመጣው ነገር ሳይሆን በፈጣሪ የተሰጠው እንዲሁም ደግሞ በዘረመል በመድኃኒት አጠቃቀም የመጣ ለውጥ ነው ማለት ነው። ይህንን ለውጥ ደግሞ ማስተካከልም አልቻለም። ብዙዎቻችን እንግዲህ ስንፈጠር ጀምረን የተለያዩ አካላዊ ገጾች፣ የአካል ክፍሎች ሊኖሩን ይችላሉ። አንዳንዶቻችን ደግሞ ሙሉ አካል ይዘን ልንወለድ እንችላለን። ከተወለድን በኋላ ደግሞ የሚጨመሩም የሚቀነሱም አሉ። እንግዲህ ላሊት ፖቲዳር እንዳለው አንዳንዶች ይፈሩኛል፣ አንዳንዶች አጸያፊ ሀሳብ አስተያየት ይሰጡኛል ነው ያለው ማለት ነው። ወደ እኛም ሀገር ወደ ኢትዮጵያ ስመለስ በተለይ ሶሻል ሚዲያውን መሰረት በማድረግ አንዳንድ አካላዊ ገጾቻቸውን መሰረት በማድረግ የሚሰሩ ልጆችን የምትተቹ ብዙዎቻችሁ አላችሁ። አንድን ጥቁር ሰው ባሪያ ምን የመሰለ ዝንጀሮ የመሰለ ጦጣ የመሰለ ከብት የመሰለ ቀንድ ያወጣ እንደዚህ እያላችሁ ተፈጥሮ በፈጠራቸው ቀለም
እንዲሁም ተፈጥሮ በሰጣቸው ቅርጽና አካላዊ ገጽ እናንተ የምትተቹ እናንተን ውብና ሙሉ አካል ቆንጆ አድርጋችሁ የምታስቡ ራሳችሁን እንደፈጠራችሁ አድርጋችሁ የምትመለከቱ ከንቱ የሆናችሁ አንዳንድ ግለሰቦች አላችሁና ከዚህ ልንማር ይገባል። በእናንተ አካላዊ ገጽታ ላይ ነገ ምን ሊፈጠር እንደሚችል አታውቁምና ባላችሁ ነገር አትመኩ፣ አትታበዩ፣ ሰዎችንም አትተቹ። በተፈጥሮ የተሰጣቸውን አካላዊ ገጽታ አክብሩላቸው፣ ውደዱላቸው፣ ሞራላቸውንም ጠብቁላቸው። ሰው ራሱን መፍጠር አይችልም። ምናልባት ስነ ምግባሩን፣ እውቀቱን፣ ሙያውን ሊያሻሽል ይችላል። እናም አካላዊ ገጽታቸውን መሰረት አድርጋችሁ ሌሎችን ከመተቸታችሁ በፊት ራሳችሁን ተመልከቱ። ነገ ምን ሊገጥማችሁ እንደሚችል አስቡ እላለሁ። በሌላ መሰናዶ እስከምንገናኝ ሰላም ሁኑ። ቸር ሰንብቱ። አመሰግናለሁ።